የአርበኛ ጌትነት መሳፍንትን መስዋዕትነት አስመልክቶ ከአርበኛ ደሳለኝ ሲያስብ ሸዋ የተላለፈ መልእክት አለ። ሙሉ መልእክቱን እናስደምጣቸዋለን። በአማራ ፋኖ ብሔራዊ ኃይል የቴዎድሮስ ዕዝ የ102ኛ ኮር የ33ኛ ክፍለ ጦር ምስረታ ተጠናቋል። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 206ኛ ኮር የ14ኛ ክፍለ ጦር አካል የሆኑት የቀስተ ደመና ሻለቃ ፋኖች በጡት ቆራጩ የብልጽግና ሰራዊት ላይ እርምጃ ወሰደ። ቴሊሊ ላይ 2 ባስ ምልምል ሰራዊት በተወሰደበት የደፈጣ ጥቃት ሙሉ በሙሉ መደምሰሱ ተገለጸ። በፌደራል መንግስት ደረጃ የተወሰነው የደሞዝ ጭማሪ እስካሁን አልተፈጸመልንም በሚል በማዕከላዊ ኢትዮጵያ ክልል በሀዲያ ዞን ሆሳና ከተማ፣ በስልጤ ዞንና በቤኒሻንጉል ጉሙዝ ክልል መተከል ዞን የሚገኙ መምህራን ቅሬታ እያሰሙ ይገኛሉ። ስለ መጪው ምርጫ ሂደትም ሆነ የጊዜ ሰሌዳን የተመለከተ ውይይት ከመደረጉ አስቀድሞ የኢትዮጵያ መንግስት በ7 መሰረታዊ ቅድመ ሁኔታዎች ላይ አፋጣኝና ተጨባጭ እርምጃዎችን እንዲወስድ 9 የተቃዋሚ የፖለቲካ ፓርቲዎችና አንድ የፓርቲዎች ስብስብ ጠየቁ። እስከ መጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀምጣችሁ አብራችሁን ሁኑ። እነሆ ወደ መረጃችን ገባል። የአርበኛ ጌትነት መሳፍንትን መስዋዕትነት አስመልክቶ ከአርበኛ ደሳለኝ ሲያስብ ሸዋ የተላለፈ መልእክት። አርበኝነት በደም የሚወረስ የታሪክ ስንቃችን ነው። አርበኝነት ፈሪዎች የማይደርሱበት የጎበዞች መንበር ነው። አርበኝነት ከራስ በላይ ለሀገርና ለሕዝብ ለታሪክና ማንነት የሚዋደቁ የተመረጡ ዋጋ የሚከፍሉበት ህያው የታሪክ ገጻችን ነው። እኛ አማራንን ስንል ከሀገር ሰሪው ታላቁ የአማራ ሕዝብ አብራክ ስለወጣን ብቻ ሳይሆን እነዚያ ጥቁር ሰው መሆኑን በክንዳቸው ለዓለም ያስተማሩት አርበኞች የግብር ልጆች መሆናችን በተግባር በማሳየት ነው። አርበኝነት የትውልድ ቅብብል ውጤት ነው ስንል በእኛ ዘመን ከፊት ምሳሌ የምናደርገው የትግል አባታችን አርበኛ መሳፍንት ተስፋ ነው። አባታችን የፕሮፌሰር አስራት ወልደየስን አደራ በብረት ትግል ከተቀበሉ ቀዳሚ አርበኞች አንዱ ነው። የአማራ ሕዝብ የተቃጣበትን መዋቅራዊ ጥቃት ለመመከት የሐሳብ ትግል ያደረጉት አንቂያችን አደራጃችን ፕሮፌሰር አስራት የትግል ራዕያችን በዘመናቸው ባይሳካም ከሐሳብ ትግል ወደ ነፍጥ ትግል የገባው አማራ የፕሮፌሰር አስራትን አደራ በመቀበል ነው። ታላቁ አርበኛ መሳፍንት ተስፋ በአማራዊ ብሔርተኝነት አማራ ነኝ ብለው ቀድመው ነፍጥ ካነሱት አንዱና ቀዳሚው ናቸው። ከ30 ዓመታት በላይ አማራ ነኝ ብለው በመታገል ለእኛ ትውልድ የሞራልም የተግባር መምህር ሆነዋል። በዚህ ሳይወሰኑ መላ ቤተሰባቸውን በአማራ የህልውና ትግል ላይ አሰልፈው ታሪክ በወርቃማ ቀለም የሚጽፈው ገድል እየሰሩ ነው። የአማራ ህዝብን የታሪክ እጥፋት በሚወስነው በዚህ የትግል ታሪክ መላ ቤተሰቡ በትግል ሜዳ ተሰልፎ በሚከፍለው ዋጋ አርበኛ ጌትነት መሳፍንት መስዋዕት መሆኑን የሰማሁት በከባድ ሐዘን ነው። ለኛ ለታጋዮች ሞት ለአማራ ህዝብ ህልውና መረጋገጥ የምንከፍለው የመጨረሻው ስጦታችን ቢሆንም አርበኛ ጌትነት እድሜው ለትግል ከደረሰበት ጊዜ ጀምሮ ያለ ረፍት ከአባቱ ጎን ተሰልፎ የከፈለው ዋጋና ከዚህም በላይ የሚጠበቅበት ታጋይ መሆኑን ስናስብ ህልፈቱ ከባድ ሐዘን ፈጥሮብናል። ቢሆንም በዚህ መራር ዋጋ እየተከፈለበት ባለ ትግል የአርበኛ ጌትነት መሳፍንትና ሌሎች ሰማዕታት የትግል አደራ ከግብ ለማድረስ የትግል ቃል ኪዳናችን እናድሳለን። ትግላችን እስከ ቀራንዮ ነውና በእኛ መስዋዕትነት ታላቁን የአማራ ህዝብ ለዘላቂ ድል እናበቀዋለን። በመጨረሻም ለድርጅታችን አፋብኃ የበላይ ጠባቂ አርበኛ መሳፍንት ተስፋ ቤተሰቦቹ እና መላው የትግል ጓዶቹ ልባዊ መጽናናትን እመኛለሁ። ህልውናችን በተባበረ ክንዳችን። የአፋብኃ ማዕከላዊ ኮማንዶ አባል አሳምነው ዕዝ ሰብሳቢ አርበኛ ደሳለኝ ሲያስብ ሸዋ። በሌላ መረጃ በአማራ ፋኖ ብሔራዊ ኃይል የቴዎድሮስ ዕዝ የ102ኛ ኮር የ33ኛ ክፍለ ጦር ምስረታ ተጠናቋል። በአፋብኃ ቴዎድሮስ ዕዝ የመልሶ ማደራጀት እና የማዋቀር ማሻሻል ተግባራት መካከል አንዱ የሆነው የኮር አደረጃጀት እና የክፍለ ጦር መልሶ ማደራጀት ይገኝበታል። ክፍለ ጦሩ በ5 ሻለቃ የተዋቀረ ሲሆን ለቀጣይ የህልውና ትግል ዝግጁ መሆናቸውን የክፍለ ጦሩ የሻለቃ አመራሮችና አባላት አረጋግጠዋል። የክፍለ ጦሩ መልሶ ማደራጀት ስራው በአርበኛ እሸቱ ጌትነትና በአርበኛ እስቲበል አለሙ አስተባባሪነት ተጠናቋል። በሌላ ዜና የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ 206ኛ ኮር የ14ኛ ክፍለ ጦር አካል የሆኑት የቀስተ ደመና ሻለቃ ፋኖች በጡት ቆራጩ የብልጽግና ሰራዊት ላይ እርምጃ ወሰደ። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ 206ኛ ኮር የ14ኛ ክፍለ ጦር አካል የሆኑት የቀስተ ደመና ሻለቃ ፋኖች የግዳድ ተብሎ በሚጠራ ቦታ ላይ ውጊያ በማድረግ በጡት ቆራጩ የብልጽግና ሰራዊት ላይ ድልን ተቀዳጅተዋል። ከቀዳምን ተነስቶ ወደ ደብረ ኤልያስ ወረዳ ለመሻገር ያሰበውን ኃይል ለመቀበል ከደብረ ኤልያስ ከተማ ተነስቶ የመጣውን ጠላት ጀግኖቹ የቀስተ ደመና ሻለቃ ፋኖች የግዳድ ቀበሌ ላይ በመጠበቅ ጥቃት በመፈጸም 6 የጠላት ኃይል የተመሰሰ ሲሆን 11 ያሉ ከባድ ቁስለኛ ሆነዋል። የመጣው ጠላትም ሙትና ቁስለኛን ተሸክሞ ወደ መጣበት ተመልሷል። መረጃው የቴዎድሮስ ዕዝ 206ኛ ኮር 14ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ነው። ቴሊሊ ላይ 2 ባስ ምልምል ሰራዊት በተወሰደበት የደፈጣ ጥቃት ሙሉ በሙሉ መደምሰሱ ተገለጸ። በአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ጎጃም አገው ምድር ክፍለ ጦር
በቴሌሊ ዘንገና ብርጌድ አማካኝነት ከአዲስ አበባ ወደ ባህር ዳር ላይ ይንቀሳቀስ በነበረ ከ30 ባስ በላይ አዲስ ተመራቂ መከላከያ ሰራዊት ላይ በተወሰደ የደፈጣ ጥቃት 2 ሙሉ ባስ ሰራዊት ከጥቅም ውጭ ሆነዋል። ህዳር 2 2018 ዓ.ም ከቀኑ 9 ሰዓት ላይ ከቴሌሊ ከተማ አቅራቢያ በቴሌሊ ዘንገና ብርጌድ ነበልባሎች በተደረገው ተኩስ በወራሪው ሰራዊት ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ደርሶበታል። በተወሰደው እርምጃ 2 ባስ ሙሉ በሙሉ ከጥቅም ውጭ ሲሆን ከውስጥ የነበሩ ሙሉ የመከላከያ ሰራዊቶችም እስከ ወዲያኛው ተወግደዋል። ጡት ቁረጥ አማራን አጥፋ ተብሎ በግዳጅ ታፍሶ ሰልጥኖ የሚላከው ኃይል ካሰበበት ሳይደርስ በነበልባሎቹ አንገት እየተቀላ የአሞራ ቀለብ እየሆነ ይገኛል። ጠላት ምንም እንኳን ከቴሌሊ ቡሬ ያለውን መንገድ ሙሉ በሙሉ አጅቦ ለማሳለፍ ሙከራ ቢያደርግ እንከን የለሾቹ የቴሌሊ ዘንገና ብርጌድ ነበልባሎች ተስቦ በመግባት አጃቢ ቱልቱላዎች ጨምሮ 2ቱን ባስ ሙሉ በሙሉ ሰራዊት አስወግደውታል። ቴሌሊ ዘንገና ብርጌድ ለተከታታይ 2 ቀናት እያደረገ ባለው ጥቃት ያለምንም ጉዳት የጠላትን ቅስም በመስበር ከፍተኛ ድል ተቀዳጅተዋል። ይህ በእንዲህ እንዳለ የተወናበደው ኃይል በመንገድ ያገኘውን ሰው ሁሉ በተኩስ እያባረረ በቅርቡ የተገኘውን እየረሸነ ይገኛል። ትናንት ባደረሰው የንጹሃን ጥቃት ከ5ቶቹ ውስጥ 3ቶቹ ሕክምና ከገቡ በኋላ ህይወታቸው አልፏል። ፋኖቹ ከመቱን ንጹሃኑን የቴሌሊ ህዝብ እንረሽናለን በማለት በይፋ እያስፈራሩ የቆዩት ወዳደር አድማ ብተና ትናንትም ዛሬም ጥቃት በሰነዘረባቸው ቁጥር የንጹሃን ህይወት መቅጠፍ ቀጥለዋል። ስለሆነ መሸነፍን ያረጋገጠው መጠጊያ የለሽ ቡድን ይዞ የመውደቅ ዓላማ ስለያዘ ተኩስ በተከፈተበት አጋጣሚ ህዝቡ ራሱን እንዲጠብቅ እያልን የወጣለትን የህሉና ትግል ከግብ ሳናደርስ የማናፈገፍግ የቁርጥ ቀን ልጆች ነንና ጥቃቱን አጠናክረን የጠላትን አከርካሪ እየለየን መምታት የምንቀጥል ይሆናል። በሌላ መረጃ የደሞዝ ጭማሪው አልተከፈለንም፣ በፌዴራል መንግስቱ ደረጃ የተወሰነው የደሞዝ ጭማሪ እስካሁን አልተፈጸመልንም በሚል በማዕከላዊ ኢትዮጵያ ክልል በሀዲያ ዞን ሆሳና ከተማ፣ በስልጤ ዞንና በቤኒሻንጉል ጉሙዝ ክልል መተከል ዞን የሚገኙ መምህራን ቅሬታ እያሰሙ ይገኛሉ። ማዕከላዊ ኢትዮጵያ ክልል በሀዲያ ዞን ሆሳና ከተማ የሚገኙ መምህራን የፌዴራል መንግስት ያጸደቀው የደሞዝ ማስተካከያ እንዲፈጸምላቸው በመጠየቅ ተመሳሳይ ተቃውሞ እያሰሙ መሆኑን መረጃዎች ይጠቁማሉ። የቅሬታ በዚህ ክልል በስልጤ ዞን ስልጤ ወረዳ በሚገኘው ኮኖ ሁለተኛ ደረጃ ትምህርት ቤት መምህራን ካነሱት ተቃውሞ ጋር ተመሳሳይ ነው። የኮኖ ትምህርት ቤት መምህራን የዞኑ አስተዳደር እስካሁን ምንም አይነት የደሞዝ ጭማሪ አላደረገልንም ሲሉ ተቃውሞ ማሰመታቸው ይታወሳል። በተመሳሳይ በቤኒሻንጉል ጉሙዝ ክልል በመተከል ዞን የሚገኙ መምህራንም ተመሳሳይ የደሞዝ ጭማሪ ጥያቄ በማንሳት ተቃውሟቸውን እያሰሙ መሆኑ ተዘግቧል። የመንግስት ዋና ዓላማ በሀገሪቱ የሚታየውን ከፍተኛ የዋጋ ግሽበትና የኑሮ ውድነት ለመቋቋም እንዲቻል የመንግስት ሰራተኞችን የመግዛት አቅም ማሳደግ ነበር። ነገር ግን በሆሳና በስልጤና በመተከል ዞኖች እንደታየው በፌዴራል ደረጃ የሚወሰኑ ውሳኔዎች ወደ ክልል ዞንና ወረዳ ወርደው ተግባራዊ ሲሆኑ የአፈጻጸም መዘግየት ወይም የበጀት ክፍተት ሲያጋጥም እንደዚህ ያሉ ቅሬታዎች እንዲቀሰቀሱ ያደርጋል። ቅሬታው በ3 የተለያዩ ዞኖች መከሰቱ ችግሩ በአንድ አካባቢ ብቻ የተወሰነ ሳይሆን የውሳኔ አፈጻጸም ክፍተት በስፋት ሊኖር እንደሚችል አመላካች መሆኑን ተንታኞች ይገልጻሉ። መምህራኑ ከፍተኛ የኑሮ ውድነት ባለበት ወቅት የተፈቀደላቸው ጭማሪ እንኳን አለመፈጸሙ ለተቃውሞ እንዳደረጋቸው ተመላክቷል። በመጨረሻም ስለ መጪው ምርጫ ሂደትም ሆነ የጊዜ ሰሌዳን የተመለከተ ውይይት ከመደረጉ አስቀድሞ የኢትዮጵያ መንግስት በ7 መሰረታዊ ቅድመ ሁኔታዎች ላይ አፋጣኝና ተጨባጭ እርምጃዎችን እንዲወስድ 9 የተቃዋሚ የፖለቲካ ፓርቲዎችና 1 የፓርቲዎች ስብስብ ጠየቁ። መንግስትና ገዢው ፓርቲ ቅድመ ሁኔታዎቹን በማሟላት ለሁሉም ወገኖች ነጻና ፍትሃዊ የሆነ የውድድር ምህዳር እንዲፈጥሩ ፓርቲዎች ጥሪ አቅርበዋል። 9ኙ ፓርቲዎችና የኢትዮጵያ ፖለቲካ ፓርቲዎች አንድነት መድረክ የተሰኘው የፓርቲዎች ስብስብ ጥሪውን ያቀረቡት በኢትዮጵያ ነጻና ፍትሃዊ ምርጫን ለማካሄድ የሚያስችሉ ሁኔታዎችን መፍጠርን በተመለከተ ዛሬ ረቡዕ ህዳር 3 2018 ዓ.ም በጋራ ባወጡት መግለጫ ነው። ፓርቲዎቹ በዚህ መግለጫቸው ለመጪው ጠቅላላ ምርጫ የኢትዮጵያ ብሔራዊ ምርጫ ቦርድ እያደረገ ያለውን እንቅስቃሴ በቅርበት እየተከታተሉ መሆኑን ገልጸዋል። ምርጫ ቦርድ ሂደቱን እያከናወነ ያለው በህግ ከተሰጠው ተግባርና ኃላፊነት አንጻር መሆኑን እንደሚገነዘቡ ፓርቲዎቹ አስታውቀዋል። ሆኖም ቦርዱ የጀመረው እንቅስቃሴ ለምርጫ አስቻይ ሁኔታዎች መኖራቸው ባልተረጋገጠበት እየተደረጉ ያሉ በመሆኑ ጥረቱ ሁሉ ትርጉም አልባ መሆኑን በግልጽ መናገር እንፈልጋለን ሲሉም ፓርቲዎቹ በመግለጫቸው አስፍረዋል። 9ኙ ፓርቲዎች በዛሬው መግለጫቸው የ2018 ዓ.ም ጠቅላላ ምርጫ ባለፈው ጊዜያት ከተካሄዱት የተለየና አስተማማኝ ሰላም ለመገንባት የሚያስችል እንዲሆን ምቹ ሁኔታ መፍጠር አማራጭ ሳይሆን ቅድመ ሁኔታ መሆኑን አጽንኦት ሰጥተዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ ምስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ